መኪናው መጣ ቀር ለቲ ምን ያደርጋል? ምክንያቱም አለሽ ተብሎ አለሽ አይደል? እከራይ ነው እንዲያው ወንበር ላይ መኪና ስለሌላቸው ያዝናሉ፣ ገንዘብ ስለሌላቸው ያዝናሉ። እጃቸው ሼክም ያደርጋል ምናምን አድናቆት። ፎቶ ሊሉኝ መተው ምናምን እንነሳሉና ታዋቂነት ስለሌለ ያዝናሉ፣ ይጨናነቃሉ። ነፃ ነሽ? አዎ 2018 ላይ ግን ምቲ ንካ ታረጋለች። ሴቶች ሆኖ ደግሞ ወንዶች ስላልወደዷቸው ወይም ደግሞ እድሜያቸው ስላለፈ ምናምን ይህ ሁሉ ጭንቀት የሚመጣው ዓለማዊ ላይ ስታክ ስለሆነ ነው፣ ስለታሰርን ነው። ዓለማዊ ነገር ያስደስተኛል ብለን ስላሰብን ነው። የኔ ህይወት መቀየር የጀመረው ማለት ነው። እቺ ዓለም በምንም ተአምር እኔ ደስታ ልጨምርልኝ አትችልም። እሱን ሳውቅ ነው በቃ ይቺ ዓለም የምትሰጠው ደስታ ኦሬዲ ውስጤ ላይ አለ። ገባችሁ? ትልቅ መኪና አለኝ፣ ትልቅ ገንዘብ አለኝ፣ ትልቅ ታዋቂነት አለኝ። ኦኬ ሜቢ ሊያዝናናኝ ይችላል፣ ግን እንደማያስደስተኝ አውቀዋለሁ። ደስታዬ የሚመጣው ውስጤ በሚፈጠረው ስሜት ነው። ያ ስሜት እኔ ነኝ የምፈቅድለት። ገባችሁ አይደለ? እኔ ነኝ የምፈቅድለት። ገንዘብ ሲኖረኝ ብቻ ነው የምደሰተው ብሎ የሚያስበው ሰው ገንዘብ እስከሚመጣ ድረስ ጭንቅ ሀዘን ውስጥ ይገባል ምናምን።